አያችሁትና ይሄንን እንዴት ነው እንደዚህ ማግኘት የሚቻለው? በድምጽ ብቻ እየሰራን እንዴት ነው እንደዚህ ነገር ማግኘት የሚችለው? ዛሬ በስፋት የምናወራበት ርዕሳችን ማለት ነው። ደስ የሚለውን ነገር በዛሬው ቪዲዮአችን እንግዲህ የምናወራው በድምጻችን ብቻ ነው ማለት ነው። ድምጻችን ዋጋ አለው ማለት ነው። ስለዚህ ዛሬ እንግዲህ እኔ ይዤላችሁ የመጣሁት 9 አይዲያዎችን ይዤላችሁ የመጣሁት እናንተ ደግሞ ይህንን የምነግራችሁ ነገር ከነዚህ ውስጥ የፈለጋችሁትን ነገር መርጣችሁ መስራት ትችላላችሁ ማለት ነው። ስለዚህ ይሄንን ብታዩ ሰውየው የለም ግን በጣም ሚሊዮን የሚቆጠር እንትን ያለው ይሄንም እንደዛ ብታዩ ማለት ነው። ስለዚህ እንዴት ነው ድምጻችን ብቻ መስራት የምንችለው የሚለው ነው ዛሬ የሚያሳየው። አብዛኛው ሰው ዩቲዩብ ለምን አትጀምርም ሲባል እንግዲህ ከሚያቀርባቸው ሀሳቦች አንደኛው አይዲያ የለኝም፣ ሀሳብ የለኝም፣ ምን ልስራ ነው የሚለው። ስለዚህ እናንተ ዛሬ ይሄንን እነግራችኋለሁ ማለት ነው በድምጻችሁ ብቻ። አንዳንድ ሰው ካሜራ ይፈራል። ካሜራ በጣም ስለሚፈራ ድምጽ ብቻ ራሴን ማሳየት አልፈልግም ይላል። ስለዚህ ራሳቸውን ሳታሳዩ እንዴት ነው መስራት የምትችሉት የሚለው ዛሬ ላሳያችሁ ነው። ስለዚህ እነኚህንን ነገሮች ውስጥ መስራት ትችላላችሁ ማለት ነው። አንዱን መርጣችሁ በራሳችሁ መንገድ መስራት ትችላላችሁ ማለት ነው። ስለዚህ እነኚህን ነገሮች በጣም ተከታተሉና በደንብ ይጠቅማቸዋል ማለት ነው። አሁን አንደኛው ምንድነው ከነዚህ ውስጥ ዩር ዴይሊ ወይም ቀን በቀን የሚያጋጥማችሁን ነገር እንትን ማድረግ ማለት ነው። ቀን በቀን ምንድነው የምሰራው ማለት ነው። ስራችሁን መቅረጽ ማለት ነው። ምንድነው የሚያጋጥማችሁ? አብዛኛው ሰው ይሄንን ቀን በቀን የሚያጋጥማቸው ነገሮች እየሰሩ በጣም ብዙ ሰብስክራይብ ያገኙ ሰዎች አሉ። ስለዚህ እናንተም ይሄን ቀን በቀን እየሰራችሁ ትችላላችሁ ማለት ነው። ስለዚህ ምንም የሚከብድ ነገር የለውም። የሚያጋጥማችሁን ነገር መቅረጽ ነው ማለት ነው። ስለዚህ ይሄ ራሳችሁን ሳታሳዩ እንዲሆን ያህል ማለት የምትችሉት ነው ማለት ነው። ስለዚህ ይሄንን ነገር መስራት ትችላላችሁ ማለት ነው። ይሄ በአንደኝነት ተጠቁማችሁ ነው። አንደኛው ምንድነው ቀን በቀን ወይም ዴይሊ አክቲቪቲ ማለት ቀን በቀን የምትሰሩትን ማስራምንትን ማለት ነው። ስለዚህ ይሄንን አንደኛው መያዝ ትችላላችሁ ማለት ነው። ወደ ሁለተኛነት ደግሞ ተጠቁማችሁ ማስተማር ወይም ስለ ትምህርታዊ አስተማሪ ከሆናችሁ ስለ ትምህርት ማውራት ትችላላችሁ። ሃይማኖታዊ የምታስተምር ከሆነ ደግሞ ስለሱ ማንተን ማድረግ ትችላላችሁ ማለት ነው። ስለዚህ የኔን ቪዲዮዎች አሁን በጣም ኤዱኬሽን ናቸው አይመስሉም እንጂ ስለ ዩቲዩብ ነው። ያው ኤዱኬሽኖች ናቸው ማለት ነው። ኤዱኬሽን ማለት አሁን ብዙ የፈለጋችሁትን ነገር ሰውን ለመጥቀም ለሰው አርአያ መሆን ትችላላችሁ። እናንተ ባላችሁ እውቀት ስለ ሰው እያስተማራችሁ ማለት ነው። ስለዚህ ማስተማር ሁለተኛ ነው ማለት ነው። ለሰው ታስተምራላችሁ የምትችሉትን ማለት ነው። በድምጽ ብቻ መስራት ትችላላችሁ ማለት ነው። ይሄን ሲሰሩ እንግዲህ በኤዲት ብዙውን ቦታ መረጣም የማይጠበቅባችሁ የምትችሉትን እንትን እያደረጋችሁ ማለት ነው። ከተለያዩ ሶሻል ሚዲያዎችን እየሰበሰባችሁ እናንተ እዛ ላይ ማውራት ማለት ነው። ስለዚህ በሁለተኛ ላይ የሚጠቅስላችሁ ማስተማር ነው ማለት ነው። ወደ ሶስተኛው ደግሞ አብዛኛው ሰው እየሰራበት ያለው ነገር እና ብዙ ሰው የሚያዳምጠው ነገር ደግሞ ምንድነው? ዜና ኮንተንት ነው። በጣም ዜና ሰው ያዳምጣል። በማታም በቀን በምሽትም ስለሚያዳምጥ እናንተ ደግሞ ይሄንን መስራት ትችላላችሁ። አብዛኛው ሰው ቲክቶክን፣ ፌስቡክን ከተለያዩ ሶሻል ሚዲያዎች ላይ ምንድነው የሚያዳምጠው? ዜና ያዳምጣል። እንግዲህ ሁሉ ሰው እናንተ ደግሞ በማታ አፕሎድ ማድረግ ትችላላችሁ። ይህንን እንግዲህ ስለ ዜና ስትሰሩ ኮንተንት ከተለያዩ ነገሮች ማምጣት ትችላላችሁ። ከቢቢሲ ከጀዚራ ምናምን ከዛ ስታመጡ እንግዲህ የእውነተኛ የሆነ ዜናዎችን ለሰው ማቅረብ ትችላላችሁ ማለት ነው። ይህንን ስታደርጉ ዜናዎችን ማጣራት እንዲሁም ዜና እውነተኛ መሆናቸውን ማረጋገጥ ነው። ደግሞ የሚጠቅስላችሁ ዜና ኮንተንት በጣም ቢሰሩ የተሻለ ነው ማለት ነው የሚሆነው። ብዙ ሰው ዜና ኮንተንት እየሰራ በጣም ብዙ ሰብስክራይብ እያገኘ ሰው አለ። ይህንን ብታዩ አሁን ዜና ኮንተንትን እየሰራ ነው ማለት ነው። ይሄ ሁሉ ያገኛል ማለት ነው። ስለዚህ ዜና ኮንተንት በጣም ሪኮመንድ የሚደረግና በጣም አሪፍ የሆነ ነገር ነው ማለት ነው። ይህንን ሲሰሩ እንግዲህ ዜናዎችን ማረጋገጥ እውነተኛ መሆኑን ማረጋገጥ ይኖርባቸዋል። ሀሰተኛ ዜናዎች እኔ ይጠቅማሉ ብዬ ስለማላስብ ባሰሩት ይሻላል ማለት ነው። ስለዚህ ዜናዎችን ማረጋገጥ ከእናንተ እውነተኛ መሆናቸውን ታረጋግጡ ይገባል ማለት ነው። መጀመሪያ እንግዲህ ይህን በድምጻችሁ ብቻ መስራት የምትችሉት ነው ማለት ነው። በአራተኛነት ደግሞ የሚጠቅስላችሁ ሪያክሽን ቪዲዮዎች ነው። አብዛኛው ሰው ይህንን ኮንተንት እየሰራበት ይገኛል። የሚሰራበት ምክንያት ደግሞ ይህንን ሪያክሽን ቪዲዮዎችን ሪያክት እያደረገ የራሱን የሆነ ካምፓኒ እየከፈተ ሰው አለ። ይህንን ስላችሁ ከተለያዩ ሶሻል ሚዲያዎች እየሰበሰባችሁ እናንተም እንደነሱ የሚያስተምሩ ከሆነ እየሳቃችሁ እንትን የሚልም ከሆነ እያደረጋችሁ መስራት የምትችሉት ነው። ቀላልና ለሁሉም ሰው የሚሆን ኮንተንት ነው። ይሄንን ስንል እንግዲህ ከቲክቶክ ወይም ከፌስቡክ ከኢንስታግራም ከነዛ ሶሻል ሚዲያዎች ሰብስባችሁ እናንተ ደግሞ
ወደ ራሳችሁን ነገር ማቅረብ የምትችሉት ነው። ይህንን ስታደርጉ ድምጻችሁን እንዲሁም ደግሞ የተለያየ ነገሮች ጫጫታ ምናምን ልትጠነቀቁ ይገባል። የምታወሩት ድምጽ ደግሞ በደንብ ሊሰማና ግልጽ ሊሆን የሚገባ ነው ማለት ነው። ስለ ሪያክሽን ቪዲዮ እኔ የሚቀጥለው እሰራላችኋለሁ ብዬ አስባለሁ ማለት ነው። እንግዲህ ይህንን ስትሰሩ በደንብ የምታደርጉት ቪዲዮችሁ ድምጽና ድምጽው ዋና ነው ማለት ጥራት ሊኖር ይገባል። እናንተ ድምጽ በደንብ ሊሰማ ይገባል ማለት ነው። ያለበለዚያ እናንተ ዝም ብላችሁ የምታዩ ከሆነ ሪያክት ማሰጡበት ከሆነ ያ ኮፒራይት ሊሆንባችሁ ስለሚችል በደንብ እናንተ ሪያክት ልታደርጉበት ይገባል ማለት ነው። በአምስተኛነት ደግሞ ልጠቅስላችሁ ቡክ ሪቪው ነው። ይሄ እንግዲህ በጣም ጠቃሚ የሆነ ወይም አብዛኛው ሰው እየሰራበት ኢትዮጵያ ውስጥ አብዛኛው ሰዎች ማለት ባንችልም ግን ሰዎች እየሰሩበት የሚገኙት ኮንተንት ቡክ ሪቪው ነው። የተለያዩ መጽሐፎችን እያገለበጣችሁ ለሶሻል ሚዲያ ማቅረብ ማለት ነው። ይሄን ስታደርጉ እንግዲህ ባይዘው ይሄንን ስታደርጉ እናንተ ራሳችሁን መጽሐፍን ሙሉን ማንበብ አይጠበቅባችሁም። ኤአይን ውስጥ አስገብታችሁ ዋናውን ሜን ፖንቱን ሊያቀርብላችሁ ይችላል። ይህንን ስላችሁ እንግዲህ የሆነ መጽሐፍ ያን መጽሐፍ ለሰው ሰጥታችሁት ይህ ሀሳብ ጭብጥ ሀሳቡን አውጣልኝ ብትሉት የሚያወጣላችሁ ማለት ነው። ያ እንግዲህ ሲያወጣላችሁ እናንተ ደግሞ በራሳችሁ መንገድ ማቅረብ ትችላላችሁ ማለት ነው። ስለዚህ ይሄ ቡክ ሪቪው በጣም አሪፍ ኮንተንት እንዲሁም ገንዘብ ጀነሬት የሚያደርግላችሁ ኮንተንት ውስጥ ቡክ ሪቪው ይገኝበታል ማለት ነው። ስለዚህ ቡክ ሪቪው መጽሐፍ ማንበብ የምትወዱ ሰዎች ካላችሁ አሁኑኑ መስራት የምትችሉት ነው ማለት ነው። ይሄ በአምስተኛነት የምጠቅስላችሁ ነው ማለት ነው። በስድስተኛነት ደግሞ የምጠቅስላችሁ ናሬሽን ነው። የተለያዩ ናሬሽኖች ስንል እንግዲህ ትረካዎችን ነው። ብዙ ሶሻል ሚዲያ ላይ የሚፖስቱ ትረካዎች አሉ። ከነሱ ውስጥ እናንተ የፈለጋችሁትን መርጣችሁ መስራት ማለት ነው። ስለዚህ ይህንን ናሬሽኖች እነዚህ እናንተ ተመርጡና በራሳችሁ መንገድ ኤዲት አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ይህንን ስትሰሩ እንግዲህ በደንብ እንትን ማድረግ ይኖርባችኋል። ኤዲት ማድረግና ማስተካከል ይኖርባችኋል ናሬሽኖችን ስትሰሩ ማለት ነው። በሰባተኝነት ደግሞ የምጠቅስላችሁ ቶፕ ሊስት ናቸው። ቶፕ ሊስት ማለት እነኝ ለምሳሌ ይህንን 10 የውድ መኪናዎች 10 የውድ መኪናዎች ወይም በዓለማችን ውስጥ የሚገኙ 10 ቤቶች ውድ ቤቶች እንደዚህ ያላችሁ 10 ወይም 5 ወይም ምናምን ያላችሁ መስራት የምትችሉት ነው ማለት ነው። ስለዚህ በሰባተኝነት ልንጠቅስላችሁ የምንችለው ቶፕ ሊስት ነው ማለት ነው። ይሄ ሲሰሩ በድምጽ ብቻ የምትሰሩት ነው ማለት ነው። ስለዚህ እነኚህን ነገሮች በደንብ ዛሬውኑ መስራት ትችላላችሁ። በስምንተኛነት ደግሞ የምጠቅስላችሁ ፉድ ሜኪንግ ነው። ፉድ ማለት ሴቶች በየቀኑ ምግብ ትሰራላችሁ። ስታበስሉ ምግባችሁን ስልካችሁን ፊት ለፊት አድርጋችሁ እንደኔ ማለት ነው ስታደርጉት እንግዲህ የምትሰሩትን ምግብ መናገር ማለት ነው። እንዴ ላርግ ነው ብላችሁ መናገር። ይሄ ሲሰሩ እንግዲህ ለአረብ ሴቶች አረብ ያላችሁ እንዲሁም ስንት ላላችሁ ሴቶች ይመለከታል ማለት ነው። አሁን ምንድነው የምታደርጉት? ፉድ እውቀት ያላችሁ ስለምግብ የምታውቁ ሰዎች ሶሻል ሚዲያ ላይ አውጥታችሁ መስራት የምትችሉት ነው ማለት ነው። ስለዚህ ይህንን ስትሰሩ እንግዲህ በደንብ ልታስተካክሉት ይገባል። ድምጻችሁ ሊሰማ ይገባል ማለት ነው። ስለዚህ ፉድ ሜኪንግ የምትችሉ ሰዎች የምትሰሩበት አሪፍ ነው ማለት ነው። ይሄ በስምንተኛነት የምጠቅስላችሁ ኮንተንት አይዲያ ነው። በዘጠነኛ ደግሞ የምጠቅስላችሁና በመጨረሻው የምጠቅስላችሁ ደግሞ አንቦክሲንግ ነው። አንቦክሲንግ ማለት የተለያዩ እቃዎችን መክፈት ነው። ይሄ እንግዲህ ካፒታል ሊጠይቃችሁ ይችላል። ይህ በመሆኑም ደግሞ እናንተ ካፒታል የለኝም ካላችሁ ደግሞ ከተለያዩ ዌብሳይቶችን እያወረዳችሁ መስራት ትችላላችሁ። ይህንን እንግዲህ ስታደርጉ ደግሞ ከተለያዩ ዌብሳይቶችን ስታወርዱ የራሱን ሁሉ ሙሉ እንትን ስለያዘው ከዛ ዌብሳይቶች አሁን ለምሳሌ ስለ ስልክ ከፈለጋችሁ ያ ስልክ እዛ ዌብሳይቱ ላይ ሙሉ ይጠቀሳል ማለት ነው። ከዛ እያወረዳችሁ እናንተ ደግሞ መስራት ትችላላችሁ ማለት ነው። አብዛኛው ሰው የራሱ የሆነ ነገር የለውም፣ ነገር ግን ከየሆነ ነገር እያነበበ ነው ማለት ነው የሚያወጣው ማለት ነው። ስለዚህ እነኝን አይዲያዎችን ዛሬ ነው ልትሰሩበት ይገባል ማለት ነው። በዘጠነኛ ነው መጨረሻ የጠቀስኩላችሁ ደግሞ ይህን አንቦክሲንግ ደግሞ እቃዎችን በተለይ መክፈት ወይም እቃ ስትገዙ ያ እቃ ስትከፍቱት የሆነ አክት ማሳየት ነው ማለት ነው። ይሄ እንግዲህ በዘጠነኛ የጠቀስኩላችሁ የኮንተንት አይዲያ ነው ማለት ነው። እናንተ እንግዲህ ከነዚህ ከነገርኳችሁ ኮንተንቶች ውስጥ የፈለጋችሁት መርጣችሁ ልትሰሩበት ትችላላችሁ።
እና ደግሞ በመጨረሻ ደግሞ ላችሁ የፈለጉት እነኚህን አሁን እያሳየኋቸውን ሰዎች በድምጽ ብቻ ነው እየሰሩ ያሉት። በድምጽ ብቻ እየሰሩ ስለሆነ ነው እንግዲህ ያ ሁሉ ነገር ያገኙት ማለት ነው። 1 ሚሊዮን ተከታይ ነው ያላቸው እኔ ብታዩ ማለት ነው። ስለዚህ እንዴት ነው ይሄ ሁሉ ነገር ሊሆን ይችላል ካላችሁ እናንተ ደግሞ እንደነሱ ስለ ዜና፣ ስለ ሪያክሽን የተለያዩ ነገሮች እየሰራችሁ እንደነሱ መሆን ትችላላችሁ። አብዛኛው ሰው ካሜራ ይፈራል። ካሜራ በመፍራቱ ነው እንግዲህ ይሄ ሁሉ ነገር የሆነው ማለት ነው። ካሜራ ራሳችሁን ማሳየት ካልፈለጋችሁ በድምጽ ብቻ መስራት የምትችሉት ነው ማለት ነው። ስለዚህ ይሄንን ስላችሁ እንግዲህ 9 ኮንተንት አይዲያዎችን ነግሬያችኋለሁ። ከነዚህ ውስጥ የፈለጋችሁት እናንተ መርጣችሁ ልትሰሩበት የምትችሉት ነው ማለት ነው። ስለዚህ ከነኚህ ነገሮች ውስጥ አንዱን መርጣችሁ መስራት ትችላላችሁ ማለት ነው። እንግዲህ እኔ እነኚህን ነገሮች ያለ ፊት መስራት ትችላላችሁ። ፊታችሁን ስታሳዩ መስራት የምትችሉት ኮንተንት አይዲያዎች ነግሬያችኋለሁ። እናንተ የፈለጋችሁትን መርጣችሁ ስሩበት እላችኋለሁ ማለት ነው። በሚቀጥለው ደግሞ አሪፍ ቆንጆ እና አሪፍ የሆነ ቪዲዮ አስተማሪ የሆነ ቪዲዮ ይዤላችሁ መጣ ይሆናል ማለት ነው። ስለዚህ ሌላ ቪዲዮ እንገናኛለን ማለት ነው። ሰብስክራይብ ያደርጋችሁ አርጓሙ። ስለዚህ በሌላ ቪዲዮ እንገናኛለን ብለን እናስባለን ማለት ነው። እስከዛው ይመቻችሁ።